ጨነቀኝ ታውቃላችሁ፣ ይጨንቃል። እዛ በር ላይ ቆሜ በቃ የሆነ ቅያማ የቆመ ያህል ነበር የተሰማኝና እጅግ በጣም በጣም ጭንቀት ላይ ፈርመህ ነው ህይወት ላይ ፈርመህ ነው የምትሰጠው፣ ፈርመህ ነው የምታስገባው። እና ያ ፊርማ ደግሞ ያው ከሞተችም ሆስፒታሉም ወይም ዶክተሩ እንዳይጠየቅ ነው የምትፈርሙት። ፈርመን ነው እየሰጠ ነው። እንግዲህ ምንም እንትን ማለት አንችልም፣ የአላህን እንትን ከመጠበቅ ውጭ፣ የአላህን ውሳኔ ከመጠበቅ ውጭ ማለት ነው። እና በጭንቀት ሰዓቲቷ ደረሰች እና በሰላም መጣች ልጃችን ማለት ነው። እና በሰላም ያው በማደንዘዣ ደንዝዛለች መጣች። ከዛ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ያላህ ሰላም እና እዝነት አይለያችሁ። ዛሬ በጣም በሚያሳዝን ሁኔታ ነው የመጣሁት። እንግዲህ ልጄ ከቀዶ ጥገና በሰላም ወጥታለች እና ደግሞ ይህ መልእክት አብዛኞቻችሁ በተለይ እዚህ ሀገር ሆናችሁ ኢትዮጵያ ውስጥ ሆናችሁ የዚህ በሽታ ሰለባ የሆናችሁ ልጆች ለእናንተ ነው። በተለይ ደግሞ እዚህ ሀገር የዚህ በሽታ ሰለባ ሆናችሁ ወደ አረብ ሀገር ሄዳችሁ እድሜያችሁ አይረዝምም፣ ባጭሩ ነው የሚያስቀራችሁ ማለት ነው። በእርግጥ ምንም ብንሆን ከአላህ ትእዛዝ ውጭ አንሆንም። ነገር ግን የአላህ ውሳኔ ሲኖርበት ነው ሁሉም ነገር። ሆኖም ግን ሰበብያውን ማድረሱ ደግሞ የኛ ግዴታ ነው ማለት ነው። እና የተፈጠረው ምን እንደሆነ የቶንስል ህመም በነገራችን ላይ አብዛኛዎቻችን እንደ ቀላል አድርገን ነው የምናስበው። ሁሉም ሰው ከኔም ጭምር ማለት ነው ቀለል አድርገን ነው የምናየው። ቶንስል ነው በቃ የሆነ ነገር ይደረግለታል፣ የሆነ ነገር አበሻ መድኃኒት የሆነ ነገር ይደረግለታል፣ በቃ በዛ ይቆማል ነው የሚመስለን ማለት ነው። ግን በጣም ነው የምንሸወደው። ያን በማድረጋችን የባሰ ህመሙ የባሰ ደረጃ እንዲደርስ እንደ ማስታገሻ የምንጠቀማቸው ነገሮች በጣም ወደ ከባድ ነገር እንደሚያመዝኑ ነው ያየሁትና በዚህ በሽታ በእንደዚህ አይነቱ ኬዝ ብዙ እህቶቻችንን እንዳጣን ብዙ እንትኖች ያሳዩናል ማለት ነው። እናም ለአመታት በጣም በነገራችን ላይ ገና ሲወለዱ ልጆች በቃ ከቶንስል ጋር የተወለዱ የሚመስሉ ልጆች አሉ። ለምን? ከህመሙ አንጻር ማለት ነው። ትልቅ ይደርሱና አስለን ተመርቀው እንኳን ማለት ነው ልጆች ከተመረቁ በኋላ ተምረው አድገው ምናምን ከተመረቁ በኋላ ቀዶ ጥገና ሲያደርጉ አስባችሁታል? ከራሳቸው ጋር ህመሙ እንትን ብሎ ማለት ነው። ህመሙ ከራሳቸው ጋር በማስታገሻ ቆይቶ እና በዛም ልክም ደግሞ ህይወት ያሳጣል። ሳታስቡት ነው ጸጥ የሚያደርገው ማለት ነው። እና ይሄ ቶንስል ከህፃንነቷ ጀምሮ ነበረ ቶንስል እያስቸገራት ነበረ። ያው እንዳልኳችሁም በሀበሻ መድኃኒት እንደ ማስታገሻ ነገር ህክምናም ስትሄድ የሆነ ህክምና የሚሰጡት የራሳቸው የሆነ ማስታገሻ አለ። ያንን ማስታገሻ እየሰጡ አቆዩት ማለት ነው። እና ያ ነገር በጣም እየከበደ መጣ፣ አበጠ ምናምን ነገር ውስጥ ላይ ማለት ነው። እና መጠጥም ሆነ ምግብ ምናምን ነገር ስትጠቀም በጣም እንትን ይላት ነበረ። የሆነ በጣም ከባድ ሁኔታ ነበርና ያም ደግሞ ሲሆን በሚያማት ሰዓት ወዲያው አቅራቢያው ያለ ክሊኒክ ምናምን ትሄድና ያኛውኑ ማስታገሻ ነበር እየተሰጣት የነበረውና ይሄ ነገር እንዴት ነው ምናምን ተብሎ ተመካክረን በቃ የሆነ ነገር ላይ መድረስ አለበት ተባብለን የሆነ ትልቅ የሚባል ወይም ስፔሻል የሚባል ዶክተር አለና እሱን አማከርንና ወደሱ ሄድን። ከዛ በኋላ ያ ዶክተር ቀጥታ ምን ቢጽፍ ጥሩ ነው ቀዶ ጥገና እንድታደርግ ሪፈር ጻፈ ማለት ነው። ሪፈሩም ደግሞ ለ3 ወር ለምን የቀዶ ጥገና የሰው ብዛት ረጅም እንትን አለ ማለት ነው። እና ያንን ነገር የጻፈው ያ ዶክተር የጻፈው እነዛ ተቀበለው ለ3 ወር ሲያደርጉት ይሄኛው ተቃወመና ከዛ በኋላ እንዲቀርብ አደረጉት ማለት ነው። ለምን አያቆየም። በመድኃኒት ደግሞ ለተወሰነ ጊዜ በመድኃኒት እንድትቆይ ተደረገና ቶንስል በሽታ እኔ የሆነ ለመታነቅ አለ አይደለ ገመድ ምናምን ነገር ለመታነቅ የተዘጋጀ ገመድ አለ አይደለ ያ ነው
እንደዛ አስቡት። ቶንስል ሲባል ቀለል ልናደርገው አይገባም። ለምን እጅግ በጣም በቃ እዚህ ጋር ጎሮሯችሁ ላይ ገመድ አስገብታችሁ እንትን ላይ እንደተንጠለጠለ ሰው አስቡት። ለምን በእኔ የደረሰ እናንተ ላይ እንዲደርስ ስለማልፈልግ ነው። ወደ ሌላው ጉዳይ እመጣላችኋለሁ። በነገራችን ላይ በዚህም ኬዝ ሆኖ ምን ያህል ክብደት እንዳለው እነግራችኋለሁ። እና ይሄ ነገር በመድኃኒት የተወሰነ ከቆየች በኋላ ይሄ ቀዶ ጥገናው ያው አይቀርም። መድኃኒቱ ደግሞ እንዳትሞት ማቆያ ነው ማለት ነው። ቀዶ ጥገናው እስኪደረግ ድረስ ያ ነገር እስኪወጣ ድረስ የተወሰነ ጋፕ እንዲሰጣት መድኃኒት ታዘዘና መድኃኒቱን እየተጠቀመች ጊዜ ገፋ። ያው ጊዜው ደረሰ እና ገብተን በቃ ምን ልበላችሁ፣ እውነት በጣም ከባድ ነበረ። ይከብዳል። አስባችሁታል? እኔ ሰርጀሪ ስገባ ሰው እንደዚህ ነው የተጨነቀው እስከምል ድረስ ኦፕራሲዮን ክፍል በር ላይ መቆም ማለት ሰው ውስጥ ገብቶ ቀዶ ጥገና ሲያደርግ በር ላይ ቆሞ የሆነ ነገር መጠበቅ፣ በቃ መጥፎ ዜና የሚሆን ጥሩ ዜና ይሆን መጠበቅ። አስባችሁታል? በጣም የሚከብድ ነገር። እኔ ለማንም እንደዚህ አይነት ነገር አልመኝም፣ ለማንም ለጠላት ራሱ ማለት ነውና ጨነቀኝ። ታውቃላችሁ፣ ይጨንቃል። እዛ በር ላይ ቆሜ በቃ የሆነ ቅያማ የቆመ ያህል ነበር የተሰማኝና እጅግ በጣም በጣም ጭንቀት ላይ ፈርመህ ነው ህይወት ላይ ፈርመህ ነው የምትሰጠው፣ ፈርመህ ነው የምታስገባውና ያ ፊርማ ደግሞ ያው ከሞተችም ሆስፒታሉም ወይም ዶክተሩ እንዳይጠየቅ ነው የምትፈርሙት። ፈርመን ነው የሰጠ ነው። እንግዲህ ምንም እንትን ማለት አንችልም፣ የአላህን እንትን ከመጠበቅ ውጭ፣ የአላህን ውሳኔ ከመጠበቅ ውጭ ማለት ነውና በጭንቀት ሰዓቲቷ ደረሰችና በሰላም መጣች ልጃችን ማለት ነውና በሰላም ያው በማደንዘዣ ደንዝዛለች መጣች። ከዛ በቃ ተቀብለን ወደ ማረፊያዋ ይዘን ሄድን ማለት ነውና ይሄንን ነገር የምነግራችሁ ማለት ነው አብዛኞቻችሁ ቀለል አድርጋችሁ ትሄዳላችሁ። አሁን አልሐምዱሊላህ ደህና ናት፣ በጣም ደህና ናት። እና ያው ለጊዜው በጣም ቢከብድም ሁኔታው ከባድ ቢሆንም አልሐምዱሊላህ ከራሳችን ጨምሯታል። በጣም በጣም ደስ የሚል ዜና ነው እና ብዙዎቻችሁ በጣም የምትወዷት አላችሁና በዚህ አጋጣሚ አልሐምዱሊላህ ሁሉም ነገር አሁን ላይ ሰላም ነው። በዚህ አጋጣሚ እናንተን ማስጠነቅቃችሁ ወይም ደግሞ በተለይ ደግሞ ሀገር ውስጥ ሆናችሁ ወደ አረብ ሀገር ልትሄዱ ያሰባችሁ እንደዚህ አይነት ኬዝ ካለባችሁ፣ ሙቀት አይወድም፣ ሙቀትም ቅዝቃዜም አይወድም። ምን ሰማው መሰላችሁ? ወላሂ ለአዝም ብዬ የምነግራችሁ ነገር እዛ ምን ሰማው መሰላችሁ? አረብ ሀገር ቶንሲል ያለባት እህታችን አረብ ሀገር ሄደች እና እዛ ሙቀቱ እንትን ሲላት ያው አረቧ አመመኝ ስትላት የምትሰጣት ማስታገሻ የእንትን ነው ይሄ ወይ የራስ ምታት ክኒን ምናምን ነው። እንደዛ ነው አብዛኞቻቸው የሚሰጡት የራስ ምታት ክኒን ነው አመመኝ ስንላቸው ማለት ነው። እና እችም እህታችን እንደዚሁ አመመኝ ስትል የራስ ምታት ክኒን ማስታገሻ ነበር እየተሰጣት የነበረውና ያን ማስታገሻ እየወሰደች ያው ሙቀት በጣም አለ፣ ቅዝቃዜ አለ አረብ ሀገር። ለመዳን ቅመሽ ለእናንተ ልነግራችሁ አይደለም። እች ልጅ ግን ይሄ ቶንሲሏ ፈነዳባት ማለት ነው። ፈንድቶባት ሬሳዋ በአራት ቀን ነው በምንድን ነው በአራት ቀን ምናምን ወደዚህ ወደ ኢትዮጵያ ራሱ መጣውና እዚህ ሀገር ሳትወጡ በተለይ እዛ ሀገር ምናልባት ላያውቁት ይችላሉ። አላሁ አለም ብቻ ማይታወቅ ነገር አለ ብዬ አላስብም። እዛ ሀገር አላሁ አለም ግን ቢሆንም እዚህ ሀገር እያላችሁ ከሀገር ሳትወጡ መላ በሉትና ውጡ። ይሄ ቶንሲል ያለባችሁ ሰዎች ማለት ነው መፍትሄ አድርጉለትና ከሀገር ውጡ። እንዲህ እንደታመማችሁ አትውጡ። ከወጣችሁ ለእናንተ ነው አደጋው ማለት ነው። እነሱ ሕክምና ምናምን ነገር እንትን አይሏችሁ፣ የሚሰጧችሁ መድኃኒት ብቻ ነው። ስለዚህ ኢትዮጵያ ውስጥ እያላችሁ ለዚህ በሽታ መድኃኒት ወይም ቀዶ ጥገና መደረግ ካለባችሁ ተደረጉ። በሕክምና የሚድን አለ። በሕክምናም ከዳንላችሁ በሕክምና ማድናችሁት ለመውጣት ሞክሩ። አለበለዚያ ግን ህይወታችሁ ላይ ፍረዱና ውጡ ማለት ነው። በጣም በጣም ከባድ እኛ እንደ ቀላል እናየዋለን። እሱ ግን በጣም ከባድ የሆነ በሽታ ነው ማለት ነው። እና በቃ በጣም በጣም እኔ ለምን ይህንን አይቼ ለምን እህቶቼ አላስጠነቅቅም? ለምን ለእህቶቼ ነገር እንትን አልላቸው? ምናልባት የዚህ ተጠቂ ብዙ እህቶች ልትኖሩ ትችላላችሁ፣ ወንድሞችም እንደዛው ማለት ነው። እና ለእናንተ ለምን
ካለው ነገር አላካፈላችሁም። ምናልባት በዚህም በሽታ የምትሰቃዩ ልትኖሩ ትችላላችሁ። በመድኃኒት ኃይል ነጋችሁን ነጋችሁን 3 ቀን 4 ቀን እያራዘማችሁ ያላችሁ እህት ወንድሞች ልትኖሩ ትችላላችሁ። ምንም ያህል ቀዶ ጥገናው ቢከፋ መደረጉ ግድ ነው። በቃ ሁሉንም ነገር ለአላህ ሰጥቶ ሰበቡን ማድረሱ ግድ ነው። ስለዚህ በዚህ ነገር ተጠቂ የሆናችሁ እህት ወንድሞቼ ይሄንን ነገር ሰምታችሁ መላ እንድትሉት ቶሎ እንትን እንድትሰጡት ፈልጋለሁኝ። እንግዲህ አላህ እኔም በተናገርኩት ኸይር ነገር እንዲጽፍልኝ እናንተም ደግሞ ተግባራዊ አድርጋችሁት በሰማችሁት ተግባራዊ እንድታደርጉ እንግዲህ ከአላህ ጋር ተስፋ አድርጋለሁኝ። ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ጥሩ ጥሩ ቪዲዮዎች ኢንሻአላህ እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ስደተኛዋ እህታችሁ ነኝ። ዛሬ ኢትዮጵያ ብገኝም ትላንት አብሬያችሁ ነበርኩኝና አትርሱኝ ላይክ ማድረጋችሁን። ቤተሰብ ሁኑ። ቤተሰብ ያልሆናችሁኝ ቤተሰብ ሁኑ። ያላችሁኝ ደግሞ ላይክ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። ይሄ ደግሞ ጥብቅ መልእክት ስለሆነ ጠቃሚም ነገር ስለሆነ ሼር እያደረጋችሁ እንግዲህ በዚህ በሽታ እንትን ለሚሉ እህት ወንድሞቻችን አድርሱልኝ ማለት ነው።